እንደዚህ ከተሰጣችሁ ነው ሴጣን ሊገባ ያቻለው። እንዲህ ከተጠጋጋችሁ ይሄ ምሳሌ ነው። ገባ ክፍተት አይሰጥም። ለምን ነገር ክፍተት አይሰጥም? እንዴ ነው አስተካከለች አስተካክላለች አስተካክላለች ነው ነው እኔ ጋር ይሆና ማጥረኛለች እኔ ጋር ያጥራለች። እሺ ሩቲ ምን አልሽኝ? አሁን እግዚአብሔር አምላክ ያልከሽ መርቄሻለሁ፣ ልጄ ባርኬሻለሁ፣ ጓዳሽ ይባረክ፣ ኪስሽ ይባረክ፣ የወለድሽ ይባረክ ብዬ መርቄሻለሁ። አሁን የምደጋግመው ነገር የለም። ሰላም አውርዱልኝ፣ ሰላም አውርዱልኝ። እቅፍ ቅፍ 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 ብላችሁ ተቃቀፉልኝ ልጆቼ። ከአሁን በኋላ ንፋስ እንዳይገባ ምን ነገር እንዳይነካብኝ ቅፍ ቅፍ ብላችሁ ተቃቀፉ። እናንተ እኮ ማታ እኔ የተናገርኩት ነገር እኮ አለ። አንድ አካል እኮ ናችሁ፣ አንድ አካል ናችሁ። አካላችሁ አንድ ነው። በቃ አካላችሁ እሱ አካል አንቺ ነው፣ አንቺ አካል እሱ ነው። በቃ ያምሻል። በቃ ያንቺ አካል ሲነካ ያምሻል፣ የእሱም አካል ያንቺ አካል ሲነካ እሱ ያለው። በቃ አሁን ሰላም አውርዱልኝ። የእናንተ ሰላማችሁ ነው የሚፈልገው ብያለሁ። አሁን ምንም ልትናገሪ ነው አልፈልግም። ሌላ አንዳንድ የምትይው ነገር ካለ በእኔ አላፍንሽ ልጄ፣ አላፍንሽ። የሆነ አንዳንድ ነገር የምትይው ነገር ካለ ማለት ምን ችግር አውሪ አውሪ። እኔ አባትሽ ነኝ፣ አውሪ ግዴ ልጆቼ ናችሁ እንዴ። አብሬ ማለት አንቺ ነሽ፣ አንቺ ማለት አብሬ ነው እንዴ። አውሪ፣ የግልጽ አድርገሽ አውሪ። ችግር የለም፣ ችግር የለም። እርሶ ሰላም አውርጂ ብለውኛል እና ደግሞ ያው ቅድም እንደነገርኩት ነው ጋሽ መሄድ እፈልጋለሁ። አልፈልግም ግን ሰላም እንደወርድ ከፈለጉ ሰላም አውርጄ እርሶ መርቀውኝ እንግዲህ ተቃና እንዲሆን እርሶ መርቀውኝ ብሄድ ደስ ይለኛል። ችግር የለም። እሱ ሌጋሽ እየፈቀድክላት ነው እንዴ ያለው? ሂድ። ምን አገባ ምን አገባ? ምን የምታውቀው ነገር አለ? መሄዷና ለመሄዷ ዛሬ ነው እንዴ የምታውቀው አንተ? አይደለም አይደለም። መሄዷና ያለመሄዷ ዛሬ ነው የምታውቀው። አያገባህም። በቃ በዚህ ነገር አንተ ምንም የሚጠቅስ ነገር የለም። በቃ እኔ ማታ አስቀራታለሁ። በቃ አያገባህም፣ አያገባህም። በቃ ሰላም አውርዱ እንጂ አያገባህም። ትሄድን አትሄድን ምንም ትበል አንተ የሚያገባህ ነገር የለም። በዚህ አትግባ። በቃ አንተ ሰላም አውርዱ ነው። ስላንተ ጨርሻለሁ። ባይዘው ጨርሻለሁ። አንተ ልትናገር ምንም ልትናገረኝ አልፈልግም። ልትናገረኝ ምንም አልፈልግም። እግዚአብሔር በቃ አንተ ልትናገረኝ አልፈልግም። በቃ እረፍ። ትሂድ አትሂድ እንጂ መወሰን አትችልም። እኔ ነኝ መወሰን። ምንድን ነው ሰላማችሁ ፈልገዋል። እኔ መርጫት ልትሄድ በቃ ከዛም በኋላ ልጄ ታለምበትና እንግዲህ መርቀኛል